ስጦታዋንም ለፍፄ ያርስልኝ ብዬ ሰጥቼዋለሁ። ይሰጣታል ብዬ ተስፋ አደርጋለሁ። ይሰጣታልም። ሲቀጥል ደግሞ እንዲህ ንብረት ተከፋፈሉ ምናምን ስለምን ንብረት እንደምታወሩ አልገባኝም። ላይክ ስጦታ ሰጠችኝ፣ ከፈለገ ልስጣት። እሱን ነው የምትፈልጉት? ልስጣት። ስጦታ ነው እኔ አክብሬ ያስቀምጠዋለሁኝ። እና ደግሞ አንዳንድ ቦታ ስለ መኪና ምናምን ሲነሳ ይቼ ነበርና በጣም እየገረመኝ ነው። ቀልድ ነው እንዴ? ላይፍ ማለት መኪና መግዛት እኮ ተራ ነገር አይደለም። እኔ አሁን ምን እንደምሰራ ምንም አታውቁም። በጣም ብዙ አይነት ስራ ምሰራ ልጅ ነኝ እና በዚህ እድሜ በጣም ብዙ ስራ ምሰራና ስኬታማ የሆንኩ ልጅ ነኝ። ንብረት ተከፋፈሉ ከፈለጋችሁ እንደውም ሌላ መኪና ገዝቼ ለሀይሚ እንዳልሰጣት። ለማንኛውም የምታወሩትን ነገር ወቁ። ምንድን ነው እንዴ የምታወሩት ነገር? ግልጽ አድርጉት፣ ወቁት። እኔ እንጃ የምታውቁም አይመስለኝም አንዳንድ ሰው የምታወሩትን ነገር እና እያዝናናችሁኝ ነው። ለማንኛውም የሚመቻችሁ እንዳልኳችሁ ነው። ከፈለግን እያሽከረከርን መተን ሁለተኛ መኪና መስጠት እንችላለን። እኛ እግዚአብሔር ካለልን ገና ብዙ ነገር ማሳካት የምንችል ልጆች ነን። ገና ወጣት ነኝ፣ ብዙ ነገር መስራት እችላለሁ። ለእናቴ መድረስ ምችል ልጅ ነኝ። ገብቷችኋል? እና በጣም ብዙ አይነት ስራ ምሰራም ልጅ ስለሆንኩ መኪና ተካፈል ምናምን ንብረት ክፍፍል አይመጣም። እንደዚህ የምታወሩ ሰዎች እግዚአብሔር ይሁናችሁ። ከፈለጋችሁ ለእናንተም ይሰጣል። ለማንኛውም እነሱ እስኪመጡ እንጠብቅ። ያው ዝናብም እየመጣ ነው። ብዙ አትረበሹ፣ አትጨነቁ።